በዓለማችን የስለላ ድርጅት ወይም ድርጅቶች የሌለው ሀገር የለም። የስለላ ወይም በብዙ ሀገሮች ደህንነት ተብሎ የሚጠራው ተቋም ሀገርን ከውድቀት፣ ሕዝብን ከጥፋት ለመጠበቅ በሚል ሽፋን የሚቋቋም ቢሆንም ዲሞክራሲ በሌለባቸው ሀገሮች ሕዝቡ ለነጻነት፣ ለእኩልነትና ለሰብአዊ መብት የሚያደርገውን ትግል በማፈን የጥቂቶችን ሕልውና ለማረጋገጥ የሚታገል አፋኝ ድርጅት ነው። በሀገራችን የነበረው ሁኔታም ለዚህ አይነተኛ ምስክር ነው። የእስራኤል የስለላ ድርጅት ሞሳድ ግን ከዚህ የተለየ ታሪክ አለው። ሞሳድ በሚል ርዕስ የተረጎምኩት ይህ መጽሐፍ በአንድ ወቅት የድርጅቱ አባል በነበረው ቪክቶር ኦስትሮቭስኪ ተተርኮ በካናዳዊ ጸሐፊ ክሌር ሆይ የተቀነባበረ ባይ ዌይ ኦፍ ዲሴፕሽን በሚል ርዕስ እንደ አውሮፓውያን አቆጣጠር በ1990 የታተመ መጽሐፍ ነው። መስከረም 1 ቀን 1951 በወቅቱ የእስራኤል ጠቅላይ ሚኒስትር የነበሩት ዴቪድ ቤን ጉሪዮን አንድ ራሱን የቻለ የስለላ ድርጅት ሞሳድ በዕብራይስጥ ቋንቋ ሞሳድ ሌሞዲየን ሼሌታፍ ዲክሄዲም ማቶሃዲም የስለላና የልዩ ኦፕሬሽን ኢንስቲትዩት እንዲቋቋም መመሪያ ሰጡ። ከዚያ ጊዜ ወዲህ የሞሳድ መኖር የሚታወቅ ቢሆንም እስከ ዛሬ ድረስ የት እንዳለ እንዴትና ምን እንደሚሰራ ለብዙዎች ግልጽ አይደለም። በእስራኤል በጀት ውስጥም የሞሳድ ስም የሚጠቀስበት አንድም ቦታ የለም። በዚህ መጽሐፍ ውስጥ ይህ ዝነኛ የስለላ ድርጅት አባላቱን እንዴት እንደሚመለምልና እንደሚያሰለጥን፣ በተለያየ ዘዴዎች ተቃዋሚዎቹን ለማጥፋት ወገኖቹንም ለማዳን የፈጸማቸውን እውነተኛ ታሪኮች ተገልጸዋል። ከነዚህ ውስጥ ኦፕሬሽን ባቢሎን በመባል የሚታወቀው ሰኔ 7 ቀን 1981 የእስራኤል ጀቶች በጠላት የአየር ክልል ላይ 650 ማይልስ በረው የኢራቅን የኒውክሌር ኃይል ማመንጫ ፕሮጀክት ያወደሙት አንዱ ሲሆን የደርግ መንግስት በጦር መሳሪያ ከለወጣቸው ሌላ በ1976 እስከ 77 በሚሊዮን የሚቆጠሩ ወገኖቻችንን ሕይወት ካጠፋው ድርቅና በሰሜኑ የሀገራችን ክፍል ይካሄድ ከነበረው ጦርነት ለማምለጥ ወደ ሱዳን ተሰደው የነበሩትን ፈላሻዎች ኦፕሬሽን ሞስስ በሚል እንቅስቃሴ የሱዳን መንግስት ሳያውቅ ከሱዳን ወደ እስራኤል እንዴት ሊያጓጉዙ እንደቻሉ የሚያወሱ እውነተኛ ታሪኮች ይገኙበታል። በተጨማሪ በልዩ ልዩ ሽፋን የሚንቀሳቀሱ የሞሳድ አባላት በተለያዩ ጊዜያት በአውሮፓና በአሜሪካ የፈጸሟቸው ድንቅ የስለላ ውጤቶች አሉበት። የአንዳንድ ቃላት ትርጉም በመጽሐፉ መጨረሻ ገጾች ላይ የተገለጹ ሲሆን በመጽሐፍ ውስጥ የተጠቀሱት ጊዜያት በሙሉ በአውሮፓውያን አቆጣጠር መሆኑን ለአንባቢያን እገልጻለሁ። ተርጓሚው ይህ ሞሳድ የተባለው መጽሐፍ በደራሲ ቪክተር ኦስትሮቭስኪ የተጻፈ ሲሆን በተርጓሚ እምሩ ወርቁ ተተርጉሞ እንደሚከተለው ይቀርባል። ምልመላ በሚያዝያ ወር 1979 ግዳጄን ፈጽሜ ወደ ቴል አቪቭ ከተመለስኩ ከሁለት ቀን በኋላ የባህር ኃይል አዛዥ ራማት ጋን ተብሎ በሚጠራው አካባቢ በሚገኘው የሻሊሹት ጦር ሰፈር በሚካሄደው ስብሰባ ላይ እንድሳተፍ መመሪያ ሰጠኝ። በዚያን ወቅት በሻምበልነት ማዕረግ ቴል አቪቭ በሚገኘው የእስራኤል ባህር ኃይል ዋና ጽሕፈት ቤት ውስጥ የመሳሪያዎች ፍተሻ ቅርንጫፍ ኃላፊ ነበርኩ። የተወለድኩት ህዳር 28 ቀን 1949 እንደ አውሮፓውያን አቆጣጠር በአልቤርታ ኤድመንተን በተባለ ስፍራ ሲሆን ወላጆቼ የተለያዩት ገና በልጅነቴ ነበር። አባቴ በሁለተኛው የዓለም ጦርነት ወቅት የተዋጊ አውሮፕላን አብራሪ የነበረ ሲሆን በላንካስተር ቦምብ ጣይ አውሮፕላኑ በጀርመን ላይ በርካታ ድብደባዎችን ያካሄደ ሰው ነበር። ከዚህም ጦርነት ማብቂያ በኋላ ለእስራኤል የነጻነት ጦርነት ተሰልፎ በቴል አቪቭ ምዕራባዊ ክፍል በሚገኘው የሌድ አይቭ አየር ጣቢያን በኃላፊነት መርቷል። እስራኤላዊቷ እናቴም በጦርነት ወቅት ለእንግሊዞች የስንቅ ማመላለሻ ተሽከርካሪዎችን ከቴል አቪቭ ወደ ካይሮ በማመላለስ ተሳትፎ አድርጋ ነበር። በኋላም ሃጎና በመባል በሚታወቀው የእስራኤል የመከላከል ጦርነት ውስጥ ሰፊ ተሳትፎ አድርጋለች። በሙያው መምህርት የነበረችው እናቴ እኔን ይዛ ወደ ለንደን፣ ኦንታሪዮ፣ ሞንትሪያል ተዘዋውራ የኖረች ሲሆን በ6 ዓመቴ ቴል አቪቭ አቅራቢያ ወደሚገኘው ሆሎን ከተማ ተቀመጥን።
አባቴም ከካናዳ ወደ ዩናይትድ ስቴትስ ከተሰደደ ቆይቷል። እናቴ ወደ ካናዳ ስትመለስ እኔ በ1912 ራፋ የተባለ ልጃቸውን ይዘው ከሩሲያ ተሰደው የመጡ ሃይም እና ኢስተር ማርጉሊን ከተባሉ ከእናቴ ወላጆች ዘንድ በሆሎን ከተማ ቀረሁ። እነዚህ የእናቴ ወላጆች ከሩሲያ ይዘው ከመጡት ልጃቸው ሌላ በእስራኤል 2 ልጆች ነበሯቸው። ወንድ ልጃቸው ማዛ የሚባል ሲሆን ሴቷ ደግሞ ሚራ ተብላ ትጠራ ነበር። ሚራ የኔ እናት መሆኗ ነው። የእናቴ አባት የሂሳብ ሰራተኛ የነበረ ቢሆንም ይህን ሙያውን የሚያረጋግጥለት የምስክር ወረቀት ሩሲያ ውስጥ ስለቀረበት ማስረጃው እስኪመጣለት ድረስ በተባበሩት የይሁዲዎች ድርጅት ተቀጥሮ ቤት ይወለውል ነበር። በኋላ ግን የዚህ ድርጅት የሂሳብ ኃላፊ ከመሆኑም በላይ በጣም የተከበረ ሰው ለመሆን በቅቷል። ጽዮናዊ ሆኜ ነው ያደግኩት። አጎቴ ማዛ የሳምሶን ተኩላዎች በመባል የሚታወቀው ሰራዊት አባል የነበረ ሲሆን ለነጻነት በተደረገው ጦርነት ውስጥ ተሳትፏል። እያደግኩ በሄድኩ ቁጥር ለእስራኤል የነበረኝ ግምት የወተትና የማር ያህል ነበር። ለዚህም ነው ማንኛውንም አይነት ችግር ለመቀበል ዝግጁ የነበርኩት። ምንም አይነት ስህተት የማትሰራ ሀገር፣ በማንም ላይ ምንም አይነት መጥፎ ነገር የማትፈጽምና ሌሎችም መልካም አርአያነቷን የሚከተሉ ሀገር አድርጌ ነበር የምገምተው። የገንዘብና የፖለቲካ ችግር እንኳ ቢኖር የቆሸሸ እጃቸውን በሂደት ሊያጸዱ የሚችሉ በመንግስት መዋቅር ውስጥ የሚገኙ የበታች ቢሮክራቶች ናቸው ብዬ ገምት ነበር። በመሰረቱ መብታችንን ሊያስከብሩ የሚችሉ እንደ ቤንጎሪዶን ያሉ የማደንቃቸው ህዝቦች መኖራቸውን አምናለሁ። እንደ ቤጊን ያሉት አክራሪ ሰዎች መቋቋም አስቸጋሪ እንደነበርም አውቃለሁ። ባደግኩበት ቦታ የፖለቲካ መቻቻል ቅድሚያ የሚሰጠው ተግባር ነው። አረቦች እንደ ሰብአዊ ፍጡር ነው የሚቆጠሩት የሚታዩትም። ቀደም ሲል ከነሱ ጋር ሰላም ነበርን፣ በኋላም ሊኖረን ይችላል። ይህ ነበር ለእስራኤል የነበረኝ ግምት። 18 ዓመት እንደሞላኝ የ3 ዓመት ወታደራዊ ግዳጄን ለመፈጸም ሰራዊቱን ተቀላቀልኩ። ከ9 ወር በኋላ በምክትል መቶ እልቅና ማዕረግ በወታደራዊ ፖሊስ ውስጥ ተመደብኩ። በአገልግሎቴ ወቅት በስዊዝ ቦይ፣ በጎለን ኮረብታና በዮርዳኖስ ወንዝ ዳርቻ አገልግያለሁ። ዮርዳኖስ የፒል ኢን ኦን ወታደሮች ከሀገሯ ለማስወጣት ጦርነት ባደረገችበት ወቅት በአካባቢው ነበርኩ። ዮርዳኖሳውያን የፒል ኢን ኦን ጦር ለመክበብ እንዲችሉ ታንኮቻቸውን በይዞታችን በኩል እንዲያሳልፉ ፈቅደንላቸው ነበር። ዮርዳኖስ ጠላታችን ብትሆንም ፒኤልኦ ደግሞ ትልቁ ጠላታችን ነውና። በህዳር 1971 ወታደራዊ አገልግሎቴን እንደፈጸምኩ ወደ ኤድመንተን ተመልሼ ለ5 ዓመታት በተለያዩ ስራዎች ላይ ቆየሁ። በ1973 የዮም ኪፑር ጦርነት ያመለጠኝ ቢሆንም አንድ አይነት አስተዋጽኦ ሳላደርግ ጦርነቱ እንደማያበቃ ገምት ነበር። በግንቦት 1977 ወደ እስራኤል ተመልሼ ባህር ኃይል ገባሁ። ካለቃዬ በታዘዝኩት መሰረት ለስብሰባ ሻሊሹት ጦር ሰፈር እንደደረስኩ አቻክሎ በአንድ ትንሽ ቢሮ ውስጥ አስገቡኝ። በዚህ ቢሮ ውስጥ አንድ የማላውቀው ሰው ጥቂት ወረቀቶችን ከፊቱ አድርጎ ተቀምጦ ይጠብቀኝ ነበር። ስምህን ከኮምፒውተር ውስጥ ነው ያገኘነው አለኝ ሰውየው። መመዘኛችንን ታሟላለህ። ሀገርህን በማገልገል ላይ እንደሆንክ እናውቃለን። በተሻለ መልኩ የምታገለግልበትም መንገድ አለ። አትፈልግም? እፈልጋለሁ፣ ግን ምንን ያጠቃልላል? ለዚህ መሆን አለመሆንህን ለማወቅ መጀመሪያ የተለያዩ ምርመራዎችን እናደርጋለን። ከዚያም እንጠራሃለን። ከ2 ቀን በኋላ ሄርዝሊያ ውስጥ በሚገኝ አንድ አፓርትመንት ውስጥ ከምሽቱ 2 ሰዓት በሚደረገው ስብሰባ ላይ እንድገኝ ተጠራሁ። የባህር ኃይሉ የስነ አእምሮ ሐኪም ወይም ሳይካትሪስት በሩን ሲከፍትልኝ በጣም ገረመኝ። ሁኔታውን በባህር ኃይል ሰፈር እንዳላውራ ሲያስጠነቅቀኝ በእኔ በኩል ችግር እንደማይኖር ነገርኩት። ለሚቀጥሉት 4 ሰዓታት ልዩ ልዩ የስነ አእምሮ ምርመራዎች ተካሄዱብኝ። ምርመራው ከቀለም ጠብታ አንስቶ ዝርዝር ጉዳዮችን የሚያጠቃልል የነበረ ሲሆን ሁሉንም ነገር እንዴት እንደማያቸውና ለሁሉም የነበረኝን ግምት የሚያካትት ነበር። ከአንድ ሳምንት በኋላ ከቴል አቪቭ በስተሰሜን ባይት ሃሃያ በተባለው ስፍራ አቅራቢያ ለሌላ ስብሰባ ተጠራሁ። በመካሄድ ላይ ስለነበረው ጉዳይ ለሚስቴ አስቀድሜ ነግሬያታለሁ። ሞሳድን የሚመለከት መሆኑን ጠርጥረናል። ሌላ ማን ሊሆን ይችላል? ይህ ስብሰባ ያጋል ከሚባለው ሰው ጋር በተከታታይ ለማደርገው ግንኙነት የመጀመሪያው የነበረ ሲሆን
ከዚያም በቴል አቪቭ ሰከላ ቡና ውስጥ ረጅም ጊዜ የፈጀ ውይይት አደረግን። ውይይቱ ጠቃሚ እንደነበር ደጋግሞ ይነግረኝ ነበር። በኋላም በርካታ መጠይቆች የነበሩበት በመቶ የሚቆጠሩ ቅጾች እንድሞላ ተደረገ። ለምሳሌ ከመጠይቆቹም ለሀገር ስትል አንድን ሰው መግደል እንደ አፍራሽ ድርጊት ትቆጥራለህ? ነጻነት ጠቃሚ ነው ብለህ ትገምታለህ? ከነጻነት የበለጠ ጠቃሚ ነገር አለ? የሚሉ ጥያቄዎችና ሌሎችም ይገኙባቸዋል። ለሞሳድ ምልመላ መሆኑን እርግጠኛ ከሆንኩ በኋላ የሚፈልጉትን መልስ ለመገመት አላስቸገረኝም። ፈተናውን ለማለፍ ግን ወስኛለሁ። ጊዜ እያለፈ በሄደ ቁጥር ስብሰባው በየ3 ቀኑ ሆነ። ይህ ሂደት ለ4 ተከታታይ ወራት ቀጠለ። በአንድ ወቅት በወታደራዊ የጦር ሰፈር ሙሉ የጤና ምርመራ ተደረገልኝ። በአገልግሎት ውስጥ እያለህ እንዲህ አይነት ምርመራ የሚደረግበት ስፍራ ስትሄድ በግምት 150 ሰዎችን ታገኛለህ። ፋብሪካ ይመስላል። እዚህ ቦታ ግን በእያንዳንዱ ክፍል ውስጥ ዶክተርና ነርስ የነበሩበት 10 ክፍሎች ነበሩ። ሁሉም ሰው ይጠብቁኛል። ብቻዬን ነበርኩ። ከአንዱ ክፍል ወደ ሌላው በገባው ቁጥር እያንዳንዱ ቡድን ለግማሽ ሰዓት ያህል ምርመራ ያካሂድብኝ ነበር። ሁሉንም አይነት ምርመራ አደረጉ። እነዚህ ሁሉ ለጉዳዩ ክብደት እንድሰጥ አስገደደኝ። ከዚህ ሁሉ በኋላ ሊሰጡኝ ስላሰቡት ስራ ጉዳይ የተሰጠኝ በቂ ኢንፎርሜሽን አልነበረም። ይሁን እንጂ የሰጡኝን ለመቀበል ፍቃደኛ ነበርኩ። በመጨረሻም ስልጠናው ለብዙ ጊዜ እስራኤል ውስጥ የሚያቆየኝ ቢሆንም ቤቴ እንደማልሆን ግን ያጋል ነገረኝ። በ2 ወይም በ3 ሳምንት አንድ ጊዜ ቤተሰቤን እንድጎበኝ እንደሚፈቀድልኝ ተረዳሁ። ከዚህ በኋላ ወደ ውጭ ሀገር እንደምላክና ቤተሰቤን ለማየት የምችለው በየ2 እና 3 ወር እንደሆነም ተገለጸልኝ። ለዚህ ያህል ጊዜ ከቤተሰቤ መለየት እንደማልችል ስነግረው እንዳስብበት መከረኝ። በኋላም በሐሳቤ ጸናሁ። ባለቤቴ ቤላን በስልክ ጠርተው አነጋገሯት። ከቤተሰቤ ለመለየት ፍቃደኛ ባለመሆኔ ለ8 ወራት በስልክ ሲያስፈራሩን ቆዩ። ቀድሞውኑ በሰራዊት ውስጥ በማገልገል ላይ በመሆኔ ሀገሬን እንደጠላሁ እንደማይቆጠርብኝ አውቃለሁ። በዚያ ወቅት በፖለቲካ ረገድ ቀኝ አክራሪ ነበርኩ። ስራውን የምፈልግ ቢሆንም ለረጅም ጊዜ ከቤተሰቤ መራቄን ግን አልወደድኩትም። የሚፈልጉኝ ለምን ስራ ጉዳይ እንደነበር የነገሩኝ ነገር አልነበረም። በኋላ ግን ሞሳድ እንደገባሁና በሜጻዳ መምሪያ ውስጥ ኪዶን ተብሎ ለሚጠራው የገዳይ ቡድን አባልነት እንደፈለጉኝ ተረዳሁ። ይህም ቢሆን ሚስቴን እንዴት እንደማደርጋት እርግጠኛ አልነበርኩም። በጦርነቱ መጀመሪያ ወቅት ሊባኖስ ውስጥ ካገለገልኩ በኋላ በ1981 ከባህር ኃይል ለቅቄ ወጣሁ። በግራፊክስ የስዕል ሙያዬ የራሴን ስራ ለማካሄድ ወሰንኩ። ጥቅምት 1982 ሐሙስ ከጠዋቱ 3 ሰዓት እስከ ምሽቱ 1 ሰዓት ድረስ እንድደውል እቤቴ ቴሌግራም ተላከልኝ። ቴሌግራሙ ላይ የምደውለው የስልክ ቁጥርና የምጠራው ሰው ዲቦራ ስም ነበረበት። በተሰጠኝ ቁጥር ደወልኩ። እነሱም በህዳር ዳፍና ህንጻ ውስጥ ከሚገኙት ቢሮዎች ወደ አንዱ እንድደውል ሌላ የስልክ ቁጥር ሰጡኝ። ይህ ህንጻ የሞሳድ ዋና ጽህፈት ቤት መሆኑን ያወቅኩት በኋላ ነበር። በተጠራሁበት ዕለት ሄድኩ። መጀመሪያ እንግዳ ማረፊያ ክፍል ገባሁ። በቀኝ በኩል ባንክ የነበረ ሲሆን በግራ በኩል ባለው መግቢያ ግድግዳ ላይ በትንሽ ምልክት የስለላ አገልግሎት ምልመላ የሚል ክፍል ነበር። በስፍራው የደረስኩት ከ1 ሰዓት በፊት ስለነበር በሁለተኛ ፎቅ ላይ ወደሚገኘውና ለህዝብም ክፍት ወደ ሆነው ቡና ቤት ገባሁ። በዚህ ህንጻ ላይ በርካታ የተለያዩ የግል ስራዎች የሚሰሩበት ስለነበር አካባቢው መደበኛ የስራ ቦታ ይመስላል። ነገር ግን የሞሳድ ዋና ጽህፈት ቤት የሚገኘው እዚሁ ሲሆን የተሰራውም ህንጻ በህንጻ ውስጥ እንዲመስል ተደርጎ ነው። ሳንድዊች በልቼ እንደጨረስኩ ምናልባት እንደኔ ተጠርቶ የመጣ ሰው እንዳለ ለማየት በክፍሉ ውስጥ ግራና ቀኝ ተመለከትኩ። የተጠራሁበት ጊዜ ሲደርስ ከሁለተኛ ፎቅ ወርጄ ወደ ተጠራሁበት ሄድኩ። ረጅም ነጣ ያለ የእንጨት መቀመጫ ወዳለበት ትንሽ ክፍል ውስጥ እንድገባ ተደረገ። ክፍሉ የተሟላ ነበር። በጠረጴዛው ላይ ስልክ፣ በግድግዳው ላይ ደግሞ መስታወትና ማንነቱን ልለይ የማልችል ግን የማውቅ የሚመስለኝ ሰው ፎቶግራፍ ተሰቅሎ ነበር። ደስተኛ የሚመስለውና ክፍሉ ውስጥ የነበረ አንድ ሰው ትንሽ መዝገብ ከፍቶ በፍጥነት ከተመለከተ በኋላ ሰውን ፈልግ ነበር። ዋና ዓላማችን በመላው ዓለም ይሁዲዎችን ለማዳን ነው። ለዚህ ተግባር ተስማሚ ነህ ብለን እንገምታለን። እንደ ቤተሰብ ነን።
ከባድና አደጋ ያለበት ስራ ነው። አንዳንድ ምርመራዎችን እስከምናካሂድብህ ድረስ ከዚህ የበለጠ ልነግርህ አልችልም አለኝ። ከእያንዳንዱ ምርመራ በኋላ እንደሚጠሩኝ ገለጸልኝ። በአንዱም ከወደኩኝ ጥሪው አይደረግም። ያለፍኩ እንደሆን ግን ለሚቀጥለው ፈተና ዝርዝር መግለጫ ይሰጠኛል። ከወደኩ ወይም ከተሰረዝክ ዳግመኛ ልታገኘን መሞከር የለብህም። የማመልከቻ ወይም የአቤቱታ ሂደት የለም። ወሳኞቹ እኛው ነን። ይህም የመጨረሻው ነው። ገብቶሃል? አዎ። መልካም። የዛሬ 2 ሳምንት ከጠዋቱ በ3 ሰዓት ፈተናውን የምንጀምር ስለሆነ እዚህ እንድትገኝ። ይህ ከቤተሰቤ ርቄ እንዲሄድ የሚያደርገኝ ነው ማለት ነው? የለም፣ አያደርግም። መልካም። የዛሬ 2 ሳምንት እመለሳለሁ። በዕለቱ ወደ አንድ ሰፊ ክፍል ተወሰድኩ። ሌሎች 9 ሰዎች በተማሪዎች ጠረጴዛ ላይ ተቀምጠው ነበር። ለእያንዳንዳችን 30 ገጽ መጠይቆች ታደለን። መጠይቆቹ ግላዊ የሆኑ ጥያቄዎችን፣ ማንነታችንንና አስተሳሰባችንን በአጠቃላይ ስለኛ ማወቅ የሚያስችሉ ዝርዝር ነገሮችን የያዙ ነበሩ። መጠይቆቹን ጨርሰን እንደሰጠናቸው እንጠራቸዋለን ተባልን። ከአንድ ሳምንት በኋላ ያለምንም ችግር የምናገረውን እንግሊዘኛ ቋንቋ ልፈተን ተጠራሁ። ፈታኝ የነበረ ሰው የአንዳንድ ሀረጎች ትርጉም ጠየቀኝ። ስለ አንዳንድ የካናዳና የዩናይትድ ስቴትስ ከተሞች እንዲሁም የዩናይትድ ስቴትስ ፕሬዝዳንት ማን እንደነበሩና የመሳሰሉትን ጥያቄዎች ጠየቀኝ። እንዲህ አይነቱ ግንኙነት ለ3 ወራት የቀጠለ ሲሆን ስብሰባው የሚደረገው ቀን ከተማ መሃል በሚገኙ የሞሳድ ቢሮዎች ውስጥ ነበር። የሰውነት ምርመራ ባደረኩበት ወቅት ብቻዬን አልነበርኩም። 2 የልብ ትርታ ምርመራዎችንም አጠናቅቄያለሁ። ተመልማዮቹ ስለ ማንነታችን እንዳንነጋገር ተከታታይና ጥብቅ መመሪያ ይሰጠን ነበር። ስለ ራስህ ለራስህ ብቻ አድርግ የሚል ማስጠንቀቂያ ይሰጥ ነበር። ስብሰባው እየቀጠለ በሄደ ቁጥር ለመግባት የነበረኝ ፍላጎት እየጨመረ መጣ። ቃለ መጠይቅ ያደረገልኝ ሰው ኡዚ ተብሎ የሚጠራ ሲሆን የሰራተኞች ምልመላ መምሪያ ኃላፊ ኡዚ ናክዲሞን መሆኑን በኋላ ተረዳሁ። ገና ከሚሰጠው የመጨረሻ ፈተና በስተቀር ሁሉንም ፈተናዎች ማለፌን ኡዚ ነገረኝ። ከዋናው ፈተና በፊት ግን ሚስቴን ቤላ ለማነጋገር እንደሚፈልጉ ገለጸልኝ። ከሷ ጋር ያደረጉት ውይይት 6 ሰዓት የፈጀ ነበር። ኡዚ ሁሉንም ነገር ነበር የጠየቃት። ስለ ፖለቲካ አቋሟ፣ ስለ ቤተሰቦቿ፣ ጠንካራና ደካማ ጎኗ፣ እስራኤል በዓለም አቀፍ ደረጃ ስላላት ቦታና ለእስራኤል ያላትን ግምት ሁሉ ጠይቋታል። ለሚስቴ ቃለ መጠይቅ በተደረገበት ወቅት የድርጅቱ የስነ አእምሮ ኃላፊ እንደ ታዛቢ ከሱ ጋር ቁጭ ብሎ ነበር። ከባለቤቴ ጋር ያደረጉትን ውይይት እንዳበቁ ኡዚ ጠርቶኝ ሰኞ ከጠዋቱ በ1 ሰዓት እንድመጣ ነገረኝ። ከጂንስ እስከ ሱፍ ያሉትን ለተለያዩ ሁኔታዎች የሚያገለግሉ ልብሶችን በ2 ሻንጣዎች ይዤ እንድመጣ አዘዘኝ። ይህ ከ3 እስከ 4 ቀን ሊቆይ የሚችል የመጨረሻ ፈተና ሳይሆን እንደማይቀር ገመትኩ። ስልጠና 2 ዓመት ሊቆይ እንደሚችልና ደሞዙንም አሁን ካለኝ ማዕረግ ሻምበል 1 ደረጃ በላይ ያለ መኮንን የሚያገኘው ደሞዝ እንደሚሆን ተነገረኝ። መጥፎ አይደለም አልኩ በሐሳቤ። ስልጠናውን ሳጠናቅቅ ምክትል አዛዥ ሆናለሁ። በዚህም ኮሎኔል ማዕረግ ደርሳለሁ። በጣም ተደሰትኩ። ራሴን እንደ ልዩ ሰው የቆጠርኩ ቢሆንም በኋላ ብዙ ሺህ ሰዎች ቃለ መጠይቅ እንደሚደረግላቸው ተገነዘብኩ። በቂና የሚፈልጉት አይነት ሰው ካገኙ በ3 ዓመት አንድ ጊዜ እንዲህ አይነቱን ስልጠና ያካሂዳሉ። ይህን ኮርስ 15 ሰዎች ብቻ ሲያጠናቅቁ ሁሉም በአንድነት የሚባረሩበት ጊዜም ነበር። አስቀድሞ ሊገመት የሚችል ውጤት የለም። ኮርሱን እንድንከታተል የተመረጥን 15 ሰዎች ለፈተናው ቀርበው ከነበሩ 5000 ሰዎች መካከል ተመርጠን ነው። ብልጫ ያላቸውን ሰዎች ሳይሆን ትክክለኛ ሰዎች ነበር የሚመርጡት። ከመራጮቹ መካከል አብዛኞቹ በቀጥታ ስራው ላይ የተሰማሩ ስለነበሩ ልዩ ተሰጥኦ ያላቸው ሰዎችን ይፈልጉ ነበር። ይህን ግን አይገልጹም። ለፈተናው በመመረጥህ ብቻ ራስህን እንደ ልዩ ሰው እንድትገምት ያደርጉሃል። የቀጠሮው ቀን ከመድረሱ ጥቂት ቀን በፊት መልእክተኛ ቤቴ ድረስ ደብዳቤ አምጥቶ ሰጠኝ። ደብዳቤም የምትደርስበትን ጊዜና ቦታ የሚገልጽ ሲሆን ለተለያዩ ሁኔታዎች የሚያገለግሉ ልዩ ልዩ ልብሶችን እንዲይዝ በድጋሚ የሚያስታውሰኝ ነበር።
በትክክለኛ ስሜም እንዳልጠቀም ነገረኝ። መጠቀም የምፈልገውን ስም በትንሽ ወረቀት ላይ እንድጽፍና ይህንንም ስም የመረጥኩበትን ምክንያት በአጭሩ እንዳዘጋጅ ተነግሮኛል። ሲሞን ሳሃቭ የሚል ስም መረጥኩ። የአባቴ ስም ሲሞን ሲሆን በፖላንድ ወይም በሩሲያ ቋንቋ ኦስትሮቭስኪ ማለት ስለታም ምላጭ ማለት እንደሆነ ተነግሮኝ ነበር። በዕብራይስጥ ቋንቋም ለሃቭ ማለት ምላጭ ማለት ነው። ራሴን በትርፍ ሰዓት ግራፊክ ሰዓሊ አድርጌ ባቀርብም ከምንም አይነት ልዩ ሁኔታ ጋር ራሴን ለማያያዝ አልፈለኩም። ከተማው ባዶ መሆኑን እያወቅኩ አድራሻዬንም ሆሎም ብዬ ነው የሰጠሁት። ጥር 1983 በተወሰነው ቀን ከጠዋቱ 1 ሰዓት በፊት በቦታው ስደርስ 2 ሴቶችና 8 ወንዶች እንዲሁም መምህራን ይሆናሉ ብዬ የገመትኳቸው 3 ወይም 4 ሰዎች በቦታው ነበሩ። የቡድኑ አባላት አዲሱ መታወቂያችን የነበረባቸው ኢንቨሎፖች ከተሰጠን በኋላ ከቴል አቪቭ ከተማ ወጣ ብሎ ወደ ሃይፋ በሚወስደው መንገድ ላይ ወደሚገኘው ካንትሪ ክለብ የመዝናኛ ሆቴል በአውቶቡስ ተወሰድን። ሻንጣዎቻችንንም ቡድን 1 በሚል ክፍል ውስጥ አስቀመጥን። ለሁለት አንድ የመኝታ ክፍል እንድንይዝ ተደረገ። በዚህ ክለብ ትይዩ ባለው ኮረብታ ላይ የጠቅላይ ሚኒስትሩ የበጋ መኖሪያ ነው የሚባለው ህንጻ ይታያል። እውነቱ ግን ሚድራሻ ወይም የሞሳድ ማሰልጠኛ አካዳሚ ነው። በዚሁ የመጀመሪያ ዕለት ትኩር ብዬ ወደ ኮረብታው ተመለከትኩ። ይህ ቦታ ከሞሳድ ጋር አንድ አይነት ግንኙነት እንዳለው ብዙ እስራኤላውያን ያውቃሉ። መጨረሻዬ በዚህ ህንጻ ውስጥ መግባት ይሆናል የሚል ግምት አደረብኝ። ቡድን 1 የሚለው ክፍል ሰፊ መግቢያ በር ያለው ሲሆን በመሃሉ ለቁርስ የተዘጋጁ ምግቦችን የያዘ ረጅም ጠረጴዛ ይገኛል። አይቼ በማላውቀው ሁኔታ ብፌ ተዘጋጅቷል። ሌላ ነገር የሚፈልግ ሰው የሚያዘውን ትዕዛዝ ለመቀበል የዕለቱ ተረኛ ሰራተኛ ቆሟል። ከ10 ተማሪዎች ሌላ ደርዘን የሚሆኑ ሰዎች ቁርሳቸውን እየበሉ ነው። 4 ሰዓት ተኩል ላይ ቡድኑ ወደሚቀጥለው ክፍል አመራ። በዚህ ክፍል ውስጥ ተማሪዎች የሚቀመጡበት ረጅም ጠረጴዛ የነበረ ሲሆን ከፊት በግድግዳው አጠገብ ሌሎች ጠረጴዛዎች ነበሩ። በጣም ጥሩ ቁርስ የበላን ሲሆን በስብሰባውም ወቅት ቡና ይመጣልን ነበር። ሁሉም ያጨሳሉ። ኡዚና ኪዲሞን ለቡድኑ ንግግር አደረገ። ለፈተናው እንኳን ደህና መጣችሁ። እዚህ የምንቆየው ለ3 ቀን ነው። ማድረግ ይጠበቅብናል ብላችሁ የምታስቡትን ሁሉ አታድርጉ። ለሚፈጠረው ሁኔታ ሁሉ በራሳችሁ የህሊና ፍርድ ተጠቀሙ። የምንፈልገውን ሰው አይነት እየፈለግን ነው። ጥቂት ፈተናዎችን አልፏችኋል። አሁን ግን በትክክል የምንፈልጋችሁ አይነት መሆናችሁን ለማረጋገጥ እንፈልጋለን። ለእያንዳንዳችሁ መሪ ወይም መምህር ይመደብላችኋል። እያንዳንዳችሁ ለሽፋን የሚሆናችሁን ስም ወስዳችኋል። ይህን ሽፋን የምትደብቁ ሲሆን በሌላ በኩል ደግሞ ያሉትን ሰዎች እውነተኛ ስም ለማወቅ ጥረት ማድረግ አለባችሁ። ለመጀመሪያ ጊዜ ሴቶች የተሳተፉበት ቡድን ይሄኛው ነበር። ሴት ካሃዎች ወይም የሞሳድ መረጃ ሰብሳቢ ሰላዮች እንዲኖሩ የፖለቲካ ተጽዕኖ የነበረ ሲሆን አሁን እንዲሳተፉ የተደረገው ይህን ስራ መቻል አለመቻላቸውን ለመሞከር ነበር። ሴት ተዋጊዎች ያሉን ቢሆንም ሴት ካሃዎች ግን እንዲኖሩን አይፈቀድም። ሴቶች ፈጣን መሆናቸው ቢታወቅም ሞሳድ የሚፈልገው ግን ወንዶችን ነበር። ለምሳሌ አንዳንድ አረቦች በቀላሉ በሴቶች ሊታለሉ የሚችሉ ቢሆንም ለሴቶች ተቀጥሮ ለመስራት ፈቃደኛ የሚሆን አረብ ግን አይኖርም። አስሮቻችንም በሽፋን የተጠቀምነውን ታሪክ በመግለጽ ራሳችንን አስተዋወቅን። ይህን አድርገን እንዳበቃን ቀደም ሲል የተፈተኑ ተማሪዎች ጥያቄዎችን መጠየቅ ጀመሩ። ከኋላችን ተቀምጠው ከነበሩ ፈታኞች አንዱ ደጋግሞ ጥያቄዎችን ይጠይቀን ነበር። ባቀረብኩት ታሪክ በጣም ላላ ብዬ ነበር። ምናልባት እዚያ ከሚገኙ ሰዎች መካከል አንዱ የምጠቅሰውን ኩባንያ ያውቅ ይሆናል በሚል ግምት ለዚህ ወይም ለዚያ ኩባንያ እሰራለሁ አላልኩም። 2 ልጆች ያሉኝ ሲሆን ትክክለኛውን ነገር እንዳልገልጽ የተነገረኝ በመሆኑ ሁለቱንም ወንዶች አድርጌ ነበር ያቀረብኳቸው። በተቻለኝ መጠን ያቀረብኩትን ታሪክ ከእውነተኛ ታሪክ ጋር ለማመሳሰል ወይም ለማቀራረብ ሞክሬያለሁ። ይህን ለማድረግ ቀላል ነበር። ብዙም አልተጨነኩም። ይህ ልምምድ ለ3 ሰዓታት ያህል ተካሄደ። በአንድ ደረጃ ላይ ጥያቄ ጠይቄ እንደጨረስኩ ከፈታኙ አንዱ ይቅርታ ስምህ ማን ነው አለኝ።
በእንዲህ አይነት ጥቃቅን ጥያቄዎች ትኩረት ወይም የማስተዋል ችሎታን ይፈትናሉ። ያለማቋረጥ ሀሳብን ሰብሰብ አድርጎ መከታተል ያስፈልጋል። ልምምዱን ካበቃም በኋላ ከተማ ስለምንሄድ ወደ ክፍሎቻችን ተመልሰን ለመንገድ የሚሆን ልብስ እንድንለብስ ተነገረን። በቡድን እንድንከፋፈል ተደረገ። በእያንዳንዱ ቡድን ውስጥ ሶስት ተማሪዎችና ሁለት መምህራን ነበሩ። የኔ ቡድን የነበረበት መኪና ከተማ እንደደረሰ በንጉስ ሳኦል በወልሻርድና የበንጌሽሮል አካባቢ 2 ተጨማሪ መምህራንን አገኘን። ይህ የሆነው 10 ሰዓት ተኩል ላይ ነበር። ከመምህራኑ አንዱ ወደ እኔ ዞሮ በሶስተኛ ፎቅ ላይ ያለውን ሰገነት ወይም ባልኮኒ ተመለከትክ? እዚህ ሆነ ለ3 ደቂቃ ካሰብክበት በኋላ በ6 ደቂቃ ውስጥ ውሃ በብርጭቆ ይዘህ ከቤቱ ባለቤት ወይም ከተከራየው ሰው ጋር በሰገነቱ ላይ ቆመህ እንዳይህ እፈልጋለሁ አለኝ። በጣም ፈራሁ። መታወቂያ ወረቀት አልያዝኩም። በእስራኤል ያለ መታወቂያ መሄድ የተከለከለ ነው። ለራሳችን የሰጠነውን የሽፋን ስም እንድንጠቀም ብቻ ነው የታዘዝነው። በእስራኤል ያለ መታወቂያ ወረቀት መሄድ አይቻልም። በፖሊስ ብንያዝ እንኳ ለሽፋን ያዘጋጀነውን ታሪክ ብቻ እንድንሰጣቸው ነው መመሪያ የተሰጠን። ምን ማድረግ ይቻላል? የመጀመሪያው ችግር የነበረው የሚሄድበትን ሰገነት የየትኛው ክፍል መሆኑን መለየት ነበር። ይህን ካጣራው በኋላ ለመሄድ ዝግጁ መሆኔን ለመምህሩ ነገርኩት። ምን? መመሪያውን ልትፈጽም ነው ብሎ ጠየቀኝ። አዎ፣ ወደዚያው ለመሄድ እየተንቀሳቀስኩ ነው አልኩት። መምህራኑ ቅጽበታዊ ምላሽ የሚሹ ቢሆንም መመሪያውን ተግባራዊ ለማድረግ የሚያስችል መሰረታዊ የሆነ እቅድ እንድናዘጋጅ ይፈልጋሉ። በወቅቱ ግን ይህ አልሆነም። ቀጥታ ወደ ህንጻው ሄጄ የሚሄድበትን ሰገነት እንዳልሳሳት ክፍሎቹን ከቆጠርኩ በኋላ በሩን አንኳኳሁ። በግምት የ65 ዓመት ባልቴት በሩን ከፈቱልኝ። ሃይ አልኳቸው በዕብራይስጥ ቋንቋ። ሲሞን እባላለሁ። የመጣሁት ከትራንስፖርት መምሪያ ነው። ውጪ የሚታየው መስቀለኛ መንገድ ላይ አልፎ አልፎ የትራፊክ አደጋ እየደረሰ መሆኑን ያውቃሉ አልኳቸው። አዎ አውቃለሁ አሉኝ። እስራኤሎች በመስቀለኛ መንገድ ላይ የሚነዱበትን ሁኔታ ስናይ በጣም ብዙ አደጋዎች ሊደርሱ ስለሚችሉ ጥሩ ምክንያት መስሎ ታየኝ። የሚቻል ከሆነ ሰገነትን ለመከራየት እንፈልጋለን። ሰገነቴን ለመከራየት? አዎ። እዚህ ላይ ሆነን በመስቀለኛ መንገድ ላይ የሚታየውን የትራፊክ መጨናነቅ ፊልም ማንሳት እንፈልጋለን። እዚህ ሰገነቱ ላይ የሚቆይ ሰው አይኖርም። ካሜራውን ብቻ ነው ሰገነቱ ላይ የምናቆመው። ትክክለኛ አቅጣጫ መሆኑን ገብቼ ማየት እችላለሁ? ትክክል ከሆነ በወር 500 ፓውንድ ሊበቃ ይችላል አልኳቸው። አዎ ይበቃል አሉኝ ባልቴቷ ወደ ሰገነቱ እየመሩ። በማስቸገሪያ አዝናለሁ። ዛሬ በጣም ስለሚሞቅ በብርጭቆ ውሃ ይሰጡኛል? በአጭር ጊዜ ውስጥ በእጄ በብርጭቆ ውሃ ይዤ ከባልቴቱ ጋር በሰገነቱ ላይ ጎን ለጎን ቆመን መንገዱን ቁልቁል ማየት ጀመርን። ትልቅ ደስታ ተሰማኝ። ከታች ሁሉም ሲያዩን ተመለከትኩ። አሮጊቷ ፊታቸውን ወደ አንድ ጎን ሲያዞሩ ብርጭቆውን አንስቼ አሳየኋቸው። ለባልቴቷ የምናያቸው ሌሎች ቦታዎች መኖራቸው ነግሬያቸው የእሳቸውን ሰገነት የምንመርጥ ከሆነ ደውለን እንድንነግራቸው ስማቸውንና ስልክ ቁጥራቸውን እንዲሰጡን ጠይቄ ይዤ ተመለስኩ። ከደረጃው ወርጄ ስሄድ ከተማሪዎቹ አንዱም ተመሳሳይ ስራ ተሰጥቶት ሄዷል። የተላከው በማሽን ወደሚሰራ አውቶማቲክ ባንክ ሲሆን ከማያውቀው መንገደኛ $10 ዝርዝር ተበድሮ እንዲመጣ ነበር። ሚስቱ ወልዳ ሆስፒታል እንደሆነችና እሷን ከሆስፒታል ለማውጣት የታክሲ ገንዘብ መቸገሩን ለሰውየው ነግሮት የተባለውን ገንዘብ ተበደረ። የሰውየውን ስምና አድራሻ ወስዶ ገንዘቡን እንደሚልክለትም ቃል ገብቶለት ግዳጁን ፈጽሞ ተመለሰ። በቡድን ውስጥ የነበረው ሶስተኛ ሰው እንደኛ እድላም አልነበረም። እሱም በአንድ ሰገነት ላይ እንዲወጣ ወደ አንድ አፓርትመንት ተልኮ ነበር። የቴሌቪዥን አንቴና ለመፈተሽ ነው በሚል ሰበብ መጀመሪያ በአፓርትማው ጣሪያ ላይ ነበር የወጣው። አጋጣሚ ሆኖ ወደ ተመረጠው ክፍል ሄዶ አንቴናውን በዚያ ክፍል ሰገነት በኩል ለማየት ይችል እንደሆነ ባለቤቱን ሲጠይቀው ሰውየው የአንቴና ኩባንያ ሰራተኛ ሆኖ አገኘው። ምንድነው የምትለው? አንቴናው ምንም ብልሽት የለበትም አለው። ሰውየው ፖሊስ እንደሚጠራበት ሲያስፈራራው ተማሪው በድንጋጤ ወደ ኋላው ተመለሰ። ከልምምዱ በኋላ በሜዲትራኒያን ዳርቻ ትልልቅ ሆቴሎች በብዛት ወደሚገኙበት
አያርኩዳ መንገድ ሄድን። ወደ ሸራተን ሆቴል ተወስጄ በእንግዳ ማረፊያ ክፍል ውስጥ እንድቀመጥ ተነገረኝ። ከመንገዱ ባሻገር ያለውን ሆቴል ተመልከት፣ ባሴል ሆቴል አለኝ ከመምህራኑ አንዱ። ከእንግዶች መመዝገቢያ ሊስት ላይ ከመጀመሪያዎቹ የሶስተኛውን ሰው ስም ይዘህልኝ እንድትመጣ ፈልጋለሁ አለኝ። ከእንግዶች መመዝገቢያ ሊስት ላይ ከመጀመሪያዎቹ የሶስተኛውን ሰው ስም ይዘህልኝ እንድትመጣ ፈልጋለሁ አለኝ። በእስራኤል የእንግዶች መመዝገቢያ ሊስት ከባንኮኒው ስር የሚቀመጥ ከመሆኑም በላይ እንደ ሚስጥር የሚቆጠር ነው። ምን ብዬ እንደምጠይቅ ገና አላሰብኩበትም ነበር። ባይነገረኝም ድጋፍ እንደነበረኝ አውቄያለሁ። ይሁን እንጂ የፍርሃትም የደስታም ስሜት ይሰማኝ ነበር። ፈተናውን በሚገባ ለማለፍ እፈልጋለሁ። ስራው ግን መጥፎ ነው። በሆቴል ቤቶች በሚገባ መስተናገድ የሚቻለው የውጭ ዜጋ ስትሆን በመሆኑ በእንግሊዘኛ ለመናገር ወሰንኩ። ወደ አስተናጋጁ ሄጄ መልእክት እንዳለኝ ጠየቅኩት። ሰራተኛው የሆቴሉ እንግዳ ነህ አለኝ። አይደለሁም፣ ከሰው ጋር ለመገናኘት እዚህ ቀጠሮ ነበረኝ አልኩት። ሰራተኛው ምንም መልእክት እንደሌለኝ ሲነግረኝ በሆቴሉ እንግዳ ማረፊያ ውስጥ ለመቀመጥ ወሰንኩ። በቆይታዬ ወቅት ሰው የምጠብቅ ለመምሰል በተደጋጋሚ ሰዓቴን እመለከት ነበር። ከግማሽ ሰዓት በኋላ ተመልሼ ወደ ሰራተኛው ሄድኩ። ምናልባት አስቀድሞ ገብቶ እዚህ ይሆናል፣ አጥቼው ነው አልኩት። ማን ይባላል አለኝ ሰራተኛው። ካማሉን መሰለኝ አልኩት። ሰራተኛው የእንግዶች መመዝገቢያ አንስቶ ስፔሊንጉ እንዴት ነው አለኝ። እርግጠኛ አይደለሁም፣ በሲ ወይ በኬ ነው የሚጀምረው አልኩት። እሱን ለመርዳት እንዳሰበ ሰው ባንኮኒውን ተደግፌ ቆምኩ። እኔ ግን በሶስተኛ ተራ ቁጥር ላይ የተጻፈውን እንግዳ ስም ነበር የማነበው። ከዚያም ልክ ስህተቱን እንደተረዳ ሰው ኦ ይህ ለካ ባሴል ሆቴል ነው፣ ሲቲ ሆቴል መስሎኝ እኮ ነው፣ በጣም አዝናለሁ፣ ምን አይነት ዝንጉ ሰው ነኝ ብዬ ከሆቴሉ ወጥቼ ሄድኩ። አሁንም ራሴን እንደ ትልቅ ሰው ገመትኩ። መምህራኖቼ ያመጣሁትን ስም በትክክል ሶስተኛ ተራ ቁጥር ላይ የነበረውን ሰው ስም መሆኑን አለመሆኑን እንዴት ሊያውቁ እንደሚችሉ ገረመኝ። ግን በእስራኤል ሁሉንም ነገር ለማግኘት ይችላሉ። እነሱን የሚያዳግት ነገር የለም። የሆቴሉ የእንግዳ ማረፊያ ክፍል በሰዎቹ መጨናነቅ ሲጀምር እኔና ሁለቱ መምህራን ተያይዘን ወደ መንገድ ወጣን። አንዱ መምህር ሁለት ሽቦች የተያያዙበት የስልክ መነጋገሪያ ጫፍ ሰጠኝ። መሳሪያውን ለመለያ የሚያገለግል ወረቀት ከበስተጀርባው ለጥፎበታል። ታል ሆቴል እንግዳ ማረፊያው ክፍል ውስጥ በግድግዳ ላይ ያለውን የህዝብ መገልገያ ስልክ መነጋገሪያ ጫፍ አዲስ በተሰጠኝ እንድተካና ስልኩን መስራቱን እንዳረጋግጥ ተነገረኝ። የዕለቱ የመጨረሻ ፈተና መሆኑ ነው። በስልኩም ለመጠቀም ሰዎች ተሰልፈው ተራ የሚጠብቁ ቢሆንም ይህን ነገር ለመስራት ለራሴ ቃል ገባሁ። ተራዬ እንደደረሰ ገንዘብ መጨመሪያው ሳንቲም ጨምሬ ዝም ብዬ የሆነ ቁጥር ደወልኩ። ከወዲያ የመለሰ ሰው ባይኖርም በእንግሊዘኛ እየተናገርኩ የመነጋገሪያውን ጫፍ ፈታሁ። ከዚያም ማስታወሻ እንደሚወስድ ሰው ወረቀትና እንድተካ የተሰጠኝን መሳሪያ ከኪሴ በማውጣት መነጋገሪያውን በጆሮዬ ላይ እንዳደረግኩ ወረቀቴን በጉልበቴ ላይ አስደግፌ አጎነበስኩ። በዚህ ወቅት በስልኩ ለመጠቀም ተሰልፈው ከነበሩት አንዱ በጣም ቀርቦኝ ስለነበር ጆሮዬ ላይ ሲተነፍስ ተሰማኝ። ቀና ብዬ ይቅርታ ስለው ሰውየው በፍጥነት ወደ ኋላ አፈገፈገ። በዚህ ጊዜ በወረቀቴ ከልዬ የነበረውን አዲሱን የመነጋገሪያ ጫፍ በፍጥነት ተካው። እንደጨረስኩም መስራቱን አረጋግጬ ስልኩን ዘጋው። ከዚህ ቀደም እንዲህ አይነቱን ነገር አድርጌ ስለማላውቅ የቀየርኩትን አሮጌውን መሳሪያ ኪሴ ውስጥ አድርግ ተንቀጠቀጥኩ። ምንም ነገር ሰርቄ አላውቅም ነበር። አምስቱም ሰልጣኞች ወደ ካንትሪ ክለብ በመመለስ ላይ እያለን ብዙም አንነጋገርም ነበር። ከራት በኋላ ዕለቱን ስላከናወናቸው ተግባራት ምንም ነገር ሳናስቀርና ትንሽ ነገር ነው ብለን ንቀን ሳንተው ሪፖርት እንድናዘጋጅ ተነገረን። እኩለ ሌሊት ላይ እኔና የመኝታ ክፍል ጓደኛዬ በጣም ደክሞን አልጋ ላይ ተኝተን ቴሌቪዥን በመመልከት ላይ እያለን ከመምህራኖቻችን አንዱ በራችንን አንኳኩቶ ጂንስ ለብሼ እንድከተለው ነገረኝ። በመኪና ወደ አንድ አትክልት ስፍራ ካደረሰኝ በኋላ እዚያ አካባቢ የሆኑ ሰዎች ስብሰባ ያደርጉ ይሆናል በማለት ነገረኝ። የት እንደሆነ አሳይሃለሁ። የምፈልገው ተሰብሳቢዎቹ ስንት እንደሆኑና ምን እንደሚነጋገሩ ነው። በ2 እና በ3 ሰዓት ጊዜ ውስጥ ተመልሼ ወስደሃለሁ አለኝ። ይሁን አልኩ።
2 ጫማ ተኩል ስፋት ወዳለው የጎርፍ መውረጃ ቦይ ውስጥ ወሰደኝ። ይህ ጥሩ የመሸሸጊያ ቦታ ነው። አሮጌ ጋዜጦች የተከመሩ ስለሆነ እንዳትታይ ከፊት ለፊትህ እነሱ መደርደር ትችላለህ አለኝ። ለእኔ እውነተኛ ፈተና ይህ ነበር። ቀደም ሲል በተካሄደብኝ የስነ አእምሮ ምርመራ በጠባብ ጉድጓድ ውስጥ መሆን እንደሚያስፈራኝ ያውቀዋል። ትላትሎችን አልወድም። ለዚህ ብዬ ሐይቅ ውስጥ እንኳን መዋኘት አልወድም። ቱቦ ውስጥ ስመለከት የመጨረሻው ጫፍ አይታየኝም። በቱቦ ውስጥ የቆየሁበት 3ቱ ሰዓት በህይወቴ ዘመን ውስጥ ረጅሙ ጊዜ ነበር። ማንም አልመጣም። ምንም አይነት ስብሰባ አልተደረገም። የት እንዳለሁ የማስታውስ ስለሆነ እንቅልፍ አልወሰደኝም ነበር። በመጨረሻ መምህሩ ተመልሶ መጣ። የስብሰባውን ሙሉ ሪፖርት እፈልጋለሁ አለኝ። ማንም አልነበረም አልኩት። እርግጠኛ ነህ? አዎ። ምናልባት ተኝተህ ይሆናል። የለም አልተኛሁም። መልካም። በዚህ በኩል አልፌ ነበር አለኝ መምህሩ። በሌላ በኩል አልፈ ይሆናል እንጂ በዚህ በኩል ግን ማንም አልመጣም አልኩት መልሼ። በመመለስ ላይ እያለን ስለ ሁኔታው ለማንም እንዳልናገር አስጠነቀቀኝ።